ለዚህም ያልሆነ ለዛም ያልሆነ በመሃል ላይ የዋለለ ሙናፊቅ የሚባል አለ። የካፊር ሌላኛው ገጽታው ነው። ወለዚ ኸለቀኩም ፈሚንኩም ካፊሩን ወሚንኩም ሙእሚን፣ የፈጠራችሁ እሱ ነው። ከመካከላችሁ ካፊር አለ፣ ከመካከላችሁ ደግሞ ሙእሚን አለ ብሏል። ሙእሚኑ የታወቀ ነው። ካፊሩ ግን ራሱ ለሁለት ይከፈልና ካፊረን በይነን ኩፍሮ ሙናፊቅ የሚባል ደግሞ የካፊር ተቀጽላ ሌላኛው የሳንቲም ገጽታ ይሆናል። ነፈቀ የሚለው ሁለቱ ወይም ሶስቱ ቃል ኑን ፋቃፍ የሚጠቁሙት ማዕና ለድብቅ ነው ይላሉ። አሁን ዋሻ ነፈቅ ይባላል በአረበኛ። ነፈቀ ሰተረ ደበቀ ማለት ነው። ናፈቀ ማለት ኢማኑን ኩፍሩን ደብቆ ኢማኑን ላይ ያወጣ ማለት ነው። አስመሰለ ለማለት ነው። ኩፍር ልቡ ላይ ሲያስቀምጥ ወጣ ከመንገዱ፣ ካፊር ነው የሚሆነው፣ ግን ደበቀው። ኩፍሩን ሲደብቅ ናፈቀ ተባለ። ሱረቱል ሙናፊቁን የሙናፊቆች ምዕራፍ ተብላ ትጠራለች። እቺ ኒፋቅ የጀመረው ነቢያችን ዓለይሂ ሰላቱ ወሰላም ሂጅራ ከሄዱ ከሁለተኛው ዓመት ሂጅሪያ በኋላ ነው። ከበድር ዘመቻ በኋላ ከዛ በኋላ ነው የታወቀው። በተለይም የሶስተኛው ዓመት ሂጅሪያ ላይ ሰልመናል ያሉ በዓብዱላህ ብኑ ኡበይ ብኑ ሰሉል የሚመሩ የመካ ከተማ ነዋሪዎች ነበሩ። እነሱ ሙናፊቅ ናቸው። ኩፍራቸውን መደበቅ ፈለጉ። ምክንያቱም የሚቀርባቸው ጥቅምና ያንዣበበባቸው ችግርም ስለነበረ ያንን ለመታደግ ሲሉ በድብብቆሽ ሕይወታቸውን መምራት መረጡ። ሙናፊቅ የተባሉበት ሊአነሁም የድኹሉነ ሚነል ኢስላሚ ቢባብን يدخلون في الإسلام بباب ويخرجون من باب آخر. በእስልምና ውስጥ በሆነ በር ይገቡና በሌላኛው በር ይወጣሉ። በዚህ የገባ ሰው ሙስሊም መሆኑን ያውቃል። ማንም ሰው አሽሀዱ አን ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ ያለ ሰው ሁሉም ሙስሊም ነው ብሎ የሚያስበው። በሌላ በር ግን እነሱ ሾልከው ወጥተዋል።